እዚህ የምታዩት በዓለም ላይ ካሉ እጅግ አደገኛ አደንዛዥ እጾች የአንዱ ተጽዕኖ ነው። አብዛኛውን ጊዜ የዞምቢዎች እጽ ይባላል። አንድ ጊዜ ብቻ መውሰድ ሱሰኛ ያደርጋል፣ እንዲሁም ሰዎችን ከህይወት ጋር ያቆራረጣቸዋል። ያለነው ኬንሲንግተን አሜሪካ ነው። ይህ በዓለም ላይ ትልቁ በይፋ የሚካሄድ የአደንዛዥ እጽ ገበያ ነው። ይህ ቦታ በትክክል ምን እንደሚመስል ለማሳየት የዛሬ ውሎዬን እዚህ አደርጋለሁ። የአሜሪካን የተደበቁ ጎዳናዎች እውነተኛ ገጽታ አሳያችኋለሁ። አደንዛዥ እጾች በጎዳና ላይ ያለ ከልካይ በነጻነት ይገዛሉ፣ ይሸጣሉ፣ እንዲሁም ይወሰዳሉ። ጎዳናዎች ላይ ሰዎች ህይወታቸው ያልፋል። ናርካን የሚባል መድኃኒት የሞቱ ያሉትን ሰዎች ለማዳን ብቸኛው መንገድ ነው። በዚህ በምስሉ ላይ እነዚህ ሰዎች የአንድን ሰው ህይወት ማዳን ተሳክቶላቸዋል። በዚህ ቦታ መገኘት በአስከፊና በምናባዊ የጥፋት ዓለም ዲስቶፒያ ውስጥ ያለን ያህል ይሰማል። ፖሊሶችም ሆኑ የአደንዛዥ እጽ አከፋፋዮች እዚህ አሉ። እጄን ያጣሁት ከ6 ወራት በፊት በትራንክ ምክንያት ነው። ተመሳሳይ ነገሮች በተመሳሳይ ሁኔታ በየቀኑ ይከወናሉ። እዚህ ቦታ እናቶች እንኳ ሳይቀሩ ልጆቻቸውን ሱሰኛ ሊያደርጉ ይችላሉ። ልጄ አደንዛዥ እጽ መውሰድ የጀመረው ከጥቂት ወራት በፊት ነው። ለዚህም ራሴን ወቅሳለሁ። ካለም ፍጻሜ በኋላ ያለን ትዕይንት ወደሚያሳይ ፊልም ውስጥ የገባችሁ በሚመስልበት ቦታ የጎበጡ አካላት፣ የማይለዩ ድምጾችና በጠባሳ የተሸፈኑ እጆችን ታያላችሁ። ዛሬ የሚያብረቀርቁ የአሜሪካ ሱቆችን አንመለከትም። ከነዚህ እይታዎች በስተጀርባ ያለውን እውነተኛ ገጽታ እንጎበኛለን። እንኳን ወደ ዓለማችን ትልቁ የጎዳና ላይ የአደንዛዥ እጽ ገበያ በደህና መጣችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት ማድረጋችሁን አትርሱ። ጉዟችንን የጀመርነው ከኒውዮርክ ሲሆን ይህች ከተማ ከኒውዮርክ በመኪና የ2 ሰዓት መንገድ ብቻ ትርቃለች። በዓለም ላይ ካሉ በጣም አስፈላጊ ከተሞች አንዷ ናት ፊላደልፊያ። በዓለም ላይ ካሉ እጅግ ውብ ከተሞችም አንዷ ናት። ነገር ግን የዞምቢዎች መገኛ ኬንሲንግተን ከዚህ ጥቂት ብቻ ይርቃል። ምናልባት ከዚህ በፊት እንደዚህ ያለ ነገር አይታችሁ ይሆናል። እነዚህ ሰዎች ለምን እንደዚህ እንደቆሙ እንመልከት። ፌንታኒል ደም ውስጥ ከገባ በኋላ ብዙም ሳይቆይ የሱሰኛውን የመንቀሳቀስ ችሎታ ያዳክማል። ሱሰኞቹ ቀጥ ብለው መቆም እንኳ አይችሉም። ተጠቃሚዎቹ ብዙ ጊዜ ወደፊት ይታጠፋሉ። የፌንታኒል እጥፋት የሚባል አቋቋምም ያሳያሉ። ፀሐይና ሙቀት የድንገተኛ ሞት እድልን ስለሚጨምሩ በጥላ ስር መጠቀምን ይመርጣሉ። በእውነቱ ብዙዎቹ በፌንታኒል የጀመሩ አይመስለኝም። ብዙ ሱሰኞች ገና በለጋ እድሜያቸው መግቢያ እጾች በሚባሉት እንደ ካናቢስና ኮክን ባሉ እጾች ይተዋወቃሉ። እነዚህ በቂ ካልሆኑላቸው ደግሞ ወደ ሄሮይንና ተመሳሳይ ኦፒዮዶች ይሸጋገራሉ። በእነዚህም ያልረኩት ወደ ዛሬዎቹ ሰው ሰራሽ አደንዛዥ እጾች ይገባሉ። ሁልጊዜ ህመም ይሰማኛል። ትናንት ሆስፒታል ሄጄ በቂ ህመም የለብህም ብለው አልተቀበሉኝም። ለ7 ዓመታት በሱስ ውስጥ ብቆይም አሁንም ማቆም እንደምችል አምናለሁ። ከሄሮይን ይልቅ አሁን ያሉት ፌንታኒልና ትራንክ የባሱ ናቸው። መጀመሪያ በሄሮይን ነበር የጀመርነው። አሁን ግን እነዚህ አደገኛ መድኃኒቶች መጥተው ሱሱ ከቁጥጥር ውጪ ሆኗል። አንዴ ቢወሰዱ እንኳ ህይወትን የሚያጠፉ ናቸው። ለ7 ዓመታት በሱስ ውስጥ የቆየው ግለሰብ ሁልጊዜም በከባድ ህመም ውስጥ እንደሚገኝና ሆስፒታል እንኳን እርዳታ እንደነፈገው ይገልጻል። ሱሱን ለማቆም ተስፋ ቢኖረውም አሁን ገበያ ላይ ያሉት ፌንታኒልና ትራንክ የተባሉ አደንዛዥ እጾች ከቀድሞ ሄሮይን በበለጠ አደገኛና ገዳይ መሆናቸውን በምሬት ይናገራል። የፌንታኒል ሱሰኞች መጨረሻቸው በእነዚህ ጎዳናዎች ላይ መውደቅ ነው። ወላጆች ለልጆቻቸው ሊሰጡ የሚችሉት ብቸኛው ህይወት ይህ ነው። እጄን ያጣሁት ከ6 ወራት በፊት በትራንክ ምክንያት ነው። ልክ እንደዚህ ነበር የሚመስለው። ነገር ግን በጣም ስለቆሰለ ቆረጡት። ሱሱን ማቆም ትፈልጊያለሽ? ሰልችቶኛል። 54 ዓመቴ ነው። ደክሞኛል፣ በጣም ደክሞኛል። ባለፈው ሳምንት ሱሱን በማቋረጤ ምክንያት በደረሰብኝ ህመም ጽኑ ህሙማን ክፍል ገብቼ ነበር። ይህ አሜቴሞል የሚባል አዲስ እጽ ነው። አንዴ ከወሰድከው በኋላ በጥቂት ሰዓታት ውስጥ በጣም ትታመማለህ። ማሳየት አልፈልግም እንጂ
እዚያ ጋር አግኝቼዋለሁ። የመልሶ ማቋቋሚያ ማዕከል ገብተሽ ታውቂያለሽ? ገብቼ አላውቅም። ምክንያቱም ሱሰኛ ነሽ ብሎ የሚነግረኝ ሰው አያስፈልገኝም። ሱሰኛ መሆኔን ቀድሞውን አውቀዋለሁ። ምን ለማለት እንደፈለግኩ ይገባሃል። ደግሞም እዚያ ምንም አይረዱህም። ሱስ ለማቆም ስትሞክር ለሚያጋጥም ህመም የሚረዳህን ምንም ነገር አይሰጡህም። ለምሳሌ ልጄ እዚያ ነበር። ያውልህ ልጄ እሱ በሱስ ማገገሚያ ማዕከል ውስጥ ነበር። ነገር ግን ምንም አይነት እርዳታ ስላልሰጡት አጥሩን ዘሎ መውጣት ነበረበት። እዚያ ቆሟል። ኢታን ና ወደዚህ። እሷ እናትህ ናት አይደል? እኔ ነኝ። አንተም አደንዛዥ ትጠቀማለህ? አዎ። ምን አይነት እጽ ነው የምትጠቀመው? ብላክ ጃክ። ብላክ ጃክ? አዎ። እሱ መጥፎ ነው። አዎ፣ እሱ የሚጠቀመው በጣም ጥቂቱን ብቻ ነው። እሱም ደግሞ በጣም ታሞ ነበር። እኔን አምቡላንስ ውስጥ አስገብቶኝ ነበር። በሱሱ ምክንያት የአጥንት መሳሳት ይዞኛል። የታችኛው የአከርካሪ አጥንት ወደ ላይ ነው ያዘነበለው። ልጄ እንዲህ እንዲያደርግ አልፈልግም ታውቃለህ። ነገር ግን በድብቅ ማድረግ ጀመረ። ከጀርባዬ ከሚያደርገው ፊት ለፊት እንዲያደርግ መረጥኩ። በጣም ከባድ የሆነ የድብርት ችግር አለበት። ለዛም ነው ዝም ብሎ መሞከር የጀመረው። እኔ ግን በዚህ ሁኔታ ውስጥ ከቆየው ረጅም ጊዜ ሆኖኛል። እሱ የጀመረው ከጥቂት ወራት በፊት ነው። እናም ለዚህ ነው ራሴን የምወቅሰው። በጣም ከባድ ነው። በእርግጥ ሱሰኛ ሆናለሁ ብለህ አታስብም። እኔ ራሱ መጠቀም የጀመርኩት 47 ዓመት ከሞላኝ በኋላ ነው። ይገባኛል። ታውቃለህ፣ እኔ አሁን የ54 ዓመት ሴት ነኝ። ፕሪቬንሽን ፖይንት ወደሚባለው መጠለያ እስክገባ ድረስ በእጄ መርፌ ወግቼ አላውቅም ነበር። እዚያ ግን ሁሉም ሰው ሲያደርገው አየሁና እስቲ እኔም ልሞክረው አልኩ። እናም ቁስሉ መታየት የጀመረው ያኔ ነው። ያ ደግሞ በኮቪድ ወቅት ስለነበር ሁኔታው በጣም አስከፊ ነበር። ታሪኩ ወደ ኋላ ረጅም ዘመናትን ይጓዛል። ከብዙ ሺህ ዓመታት በፊት ኦፒየም ጥቅም ላይ የሚውለው ለሕክምና ብቻ ነበር። በ19ኛው ክፍለ ዘመን ግን ብሪታንያውያን ኦፒየምን ለቅኝ ግዛት ፍላጎታቸው መጠቀም ጀመሩ። የሻይና የሸክላ ፍላጎታቸውን ለማሟላት ሲሉ መንግስታቸው በቀኝ ግዛት ስር በነበረችው ህንድ ውስጥ የኦፒየም ፓፒዎችን ማልማት ጀመሩ። ብሪታንያውያን ኦፒየምን በቻይና ውስጥ በማሰራጨት የቻይናን ህዝብ ሱሰኛ አደረጉት። በዚህ ወቅት በቻይና ውስጥ ከ4 ወንዶች አንዱ ሱሰኛ ሆኖ ነበር። ብሪታንያውያን ከኦፒየም ንግድ በሚያገኙት ገቢ ከቻይና ሻይና ሸክላዎችን ይገዙ ነበር። ከቆይታ በኋላ ቻይና የሱሱን አስከፊነት ተረድታ ኦፒየምን ስታግድ ብሪታንያውያን በቻይና ላይ ጦርነት አወጁ። ይህም የኦፒየም ጦርነት ተብሎ ይጠራል። ቻይና ሆንግ ኮንግን ለብሪታንያ አሳልፋ በመስጠቷ ጦርነቱ አበቃ። ዋና ዋና የወደብ ከተሞችን በማጣቷም ቻይና በቀኝ ግዛት ስር ወደቀች። በ21ኛው ክፍለ ዘመን የሄሮይንና የኮካይን ሱስ በሁሉም አህጉራት ተስፋፋ። በ21ኛው ክፍለ ዘመን ደግሞ ይበልጥ አደገኛ የሆነው ፌንታኒል የተባለው ንጥረ ነገር መጣ። America's public enemy number 1 in the United States is drug abuse. Say no to drugs and say yes to life. ከሄሮይን በ50 እጥፍ የሚበልጥ ኃይል ያለው ፌንታኒል የሚገርመው በቻይና ውስጥ ከሚመረቱ ኬሚካላዊ ውህዶች የተሰራ ነው። እነዚህ ውህዶች ከቻይና ወደ ሜክሲኮ ይገባሉ። በሜክሲኮ ውስጥም ወደ አደንዛዥ ዕፅ ተቀይረው በድብቅ ወደ አሜሪካ ይጓጓዛሉ። እንዲህ ታጥፌ ጎብጬ የሚሄደው በዚህ አደንዛዥ ዕፅ ምክንያት ነው። የዞምቢዎች አደንዛዥ ዕፅ ፌንታኒል እጅግ በጣም ርካሽ ነው። $2 ብቻ መግዛት ይቻላል። በቻይና የሚመረተው ጥሬ ዕቃ አሁን ምዕራባውያኑን ወደ አደንዛዥ ሱሰኝነት እየቀየረ ይገኛል። አንዳንዶች ግን ከመሸሽ ይልቅ እዚህ ቆይተው ለመርዳት መርጠዋል። እኔ ራሴ የቀድሞ ሱሰኛ እንደመሆኔ እዚሁ ጥግ ባለችው ፓርክ ውስጥ ከኖሩት የመጀመሪያዎቹ ቤት አልባ ሰዎች አንዱ ነበርኩ። እዚሁ በዚህኛው መቀመጫ ላይ እተኛ ነበር። እዚያኛው በላይኛው መቀመጫ ላይም እተኛ ነበር። በፊላደልፊያ ማኪሰን ስኩዌር ቤተ መጻሕፍት አቅራቢያ ኒድል ፓርክ ተብሎ በሚጠራው ስፍራ ልብ አንጠልጣይ የሆነ የሞት ሽረት ትግል እየተካሄደ ነው። አንድ ወጣት በአደንዛዥ ዕፅ ብዛት ተዘርሮ በሞት አፋፍ ላይ ሆኖ እያጣጣረ ነው። በዙሪያው ያሉ ሰዎች ደሙንና ጀርሙን እየተጠነቀቁ በርታ ጓደኛዬ ትችላለህ እያሉ በጭንቀት ያበረታቱታል። እዚህ ሰዎች እንዲሁ ህይወታቸው ያልፋል። ይህን ሰውም ሳናጣው አልቀረንም የሚሉ የተስፋ መቁረጥ ድምጾች አካባቢውን ሞልተውታል።
በዚህ የጭንቀት ድባብ ውስጥ የሕክምና ባለሙያዎች በፍጥነት ደረሱ። ህዝቡ ወደ ኋላ ፈቀቅ እንዲል ከተደረገ በኋላ ለወጣቱ ናርካን የተባለው የነፍስ አድን መድኃኒት ወዲያውኑ ተሰጠው። እርዳታ ሰጪዎቹ እያንዳንዷን ሰከንድ እየቆጠሩ 5 ደቂቃዎችን በጉጉትና በጸሎት ጠበቁ። ከ3 የናርካን ዙሮች በኋላ ታምር የተፈጠረ ይመስል ወጣቱ ከሞት እንቅልፉ ነቃ። በዚህ ቅጽበት የእፎይታና የደስታ ቃላት በአካባቢው አስተጋቡ። ለተጨማሪ ሕክምና ወደ ሆስፒታል መሄድ የራሱ ምርጫ ቢሆንም በዚህች ቅጽበት ግን አንድ ትልቅ ድል ተመዝግቦ ነበር። ያች የነፍስ አድን መድኃኒት በቦታው ባትኖር ኖሮ ያ ወጣት ዳግም ፀሐይን አያይም ነበር። ልክ በዓይናችን ፊት ከሞት ዓለም ተመለሰ። ያንን ቅጽበት በፍጹም አንረሳውም። ናርካን በመያዛችን ብቻ ዛሬ አንዲት ነፍስ ተረፈች። የአንድ ሰው ሕይወት ከመጥፋት ዳነ። በእውነትም ያ ቀን ከሞት የተነሳበት ቀን ነበር። ብዙ ሰዎች ወደ ሞት እያመሩ መሆኑን ያውቃሉ፣ ግን አሁንም አደንዛዥ ዕፅን ይጠቀማሉ። ምን እንደሚመጣ ያውቃሉ፣ ግን ሊተውት አይችሉም። አንዴ ከሞከርከው በኋላ ልታቆመው አትችልም። ይህንን ሰው አይታችሁታል። እሱን የረዳችው ሴት ራሷ ሱሰኛ ናት። ሲሞት እያየችው ነበር። ነገር ግን ወደ ጎዳና ስትመለስ አሁንም መጠቀሟን አታቆምም። በጣም ያሳዝናል። ማቆም ይፈልጋሉ፣ ግን በሆነ ምክንያት አይችሉም። በሚያሳዝን ሁኔታ ዛሬም እዚህ አንዳንድ ሰዎች ሕይወታቸው እያለፈ ነው። ይህ በየቀኑ የሚከሰት ነገር ነው። በኬንሲንግተን ጎዳናዎች ላይ በየቀኑ ከ2 እስከ 3 ሰዎች ይሞታሉ። የሚያሳዝነው ግን ዛሬም እዚህ አንዳንድ ሰዎች ሕይወታቸው እያለፈ ነው። ይህ በየቀኑ የሚሆን ነገር ነው። በየቀኑ በኬንሲንግተን ጎዳናዎች ላይ ከ2 እስከ 3 ሰዎች ይሞታሉ። ከሁሉ በላይ የሚያሳዝነው ነገር ደግሞ ሱሱን ማቆም ስትሞክር በሚመጣው ከፍተኛ ህመም ምክንያት ልትሞት ትችላለህ፣ ወይም ደግሞ ከመጠን በላይ በመውሰድ ልትሞት ትችላለህ። ታዲያ ኬንሲንግተንን ማስለቀቅና መላውን አካባቢ ማጽዳት በእርግጥ ይቻላል። ነገር ግን ያንን ቦታ ማጽዳት በፖለቲካዊ መልኩ ብልህነት አይደለም። ምክንያቱም ባለስልጣናት ኬንሲንግተንን ሙሉ በሙሉ ካጸዱ በመላው ፊላደልፊያ ሌሎች ትንንሽና ቁጥጥር የማይደረግባቸው እንደ ኬንሲንግተን ያሉ ቦታዎች ይፈጠራሉ ብለው ያምናሉ። ስለዚህ ቦታውን ብታፈርሰውና ብታጸዳው እንኳ ይህ የአሜሪካን የአደንዛዥ ዕፅ ወይም የቤት አልባነት ችግር አይፈታውም። ከዚያ ይልቅ ለቤት አልባዎች፣ ለአእምሮ ህመምተኞችና ለሱሰኞች የራሳቸው የሆነ ቦታ መስጠት ነገሮችን በቁጥጥር ስር ለማዋል ይረዳል። በኬንሲንግተን ዙሪያ የቅንጦት ቢሮዎችና ቤቶች ሲገነቡ አካባቢው ሆን ተብሎ የማይፈለጉ ተብሎ ለሚታሰቡ የህብረተሰብ ክፍሎች መሰብሰቢያ እንዲሆን ተደርጓል። ወደዚህ ከመምጣቴ በፊት ምን እንደሚያጋጥመኝ የማውቅ መስሎኝ ነበር። ነገር ግን ግምቴ በጣም የተሳሳተ ነበር። ስርዓቱ ራሱ እነዚህን ሰዎች እንደ ኬንሲንግተን ባሉ የመያዣ አካባቢዎች ውስጥ እንዲቆዩ እያስገድዳቸው ነው። አንዴ እዚህ ቦታ ከገባህ በኋላ መውጫ የለውም። እዚህ አካባቢ በእግር መንቀሳቀስ ቀልድ አይደለም። የሚያስፈልገው አንድ ጊዜ ብቻ መሞከር ብቻ ነው። ከዚያም ለህይወትህ ሙሉ ሱሰኛ ትሆናለህ። አሁን እዚህ ደርሰናል። ያሳዝናል። መጀመሪያ የአካል ክፍላቸውን ያጣሉ፣ ቀጥሎም ህይወታቸውን ያጣሉ። የሚመጣባቸውን ስቃይ ያውቁታል። ግን አሁንም ቢሆን አደንዛዥ ዕፁን ከመውሰድ አይገቱም። ማንም ሊረዳቸው አይችልም። ውድ ተከታታዮቻችን በአሜሪካ ዞምቢዎች ዓለም የነበረን ጉብኝት በዚህ አበቃ። በቀጣይ መሰል ዝግጅቶች እስክንገናኝ ድረስ መልካሙን ሁሉ ተመኘው። ሃይማኖት ምን አለ ነበሩ።